አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይሄን ቪዲዮ ሼር ዲዮት ሪፖስት ስሩበት። እንግዲህ ከዚህ በኋላ ልታዩኝም ትችላላችሁ፣ ላታዩኝም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። እንግዲህ ሁላችሁም እንደምታውቁት ይሄን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል ጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖርና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊውኔ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይሄንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደገም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው መንገድ በጣም አስጠያፊ ነው። እኛ የትኛውም ብሔር የትኛውም ሃይማኖት ጥላቻም ሆነ ምንም አይነት ነገር የለም። የትኛውንም ብሔር የትኛውንም ሃይማኖት የትኛውንም የፖለቲካ አይዲዮሎጂ ደግሞ እኛ አላራመድንም፣ አላስተላለፍንም። ስናወራም የነበረው ስንቃወም የነበረው አንደኛ በህገወጥ የሰው ዝውውር ላይ የተሳተፉ ግለሰቦችን ነው ስናዋግዝም የነበረው። ሁለተኛ በዛ መንገድ ላይ አሁንም ለመንጣት ያሰቡ ዜጎች መንገዱ ምን ያክል አስከፊና አሰቃቂ ህይወትን የሚቀጥፍ መንገድ እንደሆነ ተጠንቅቀው በህጋዊ መንገድ ወደሚሄዱበት መንገድ ምርጫቸውንም ህጋዊ እንዳደርጉ ለወገኖቻችን ለተከታው ሙሉ ስንመክር ነበር። ከዛ በዘለለ እኔ ደጋግሜ የምናገረው የትኛውም ብሔር የትኛውም ሃይማኖት ጥላቻም የለብኝ፣ ጠልቼም አላውቅም። ስለዚህ እኛ በጎ ነው ያዋልነው። በረሃ ላይ ለቀረችው እህታችን ፍትህ ነው የጠየቅነው። የህገወጥ ሰው ዝውውር ላይ የተሳተፉ ግለሰቦች ከዚህ ድርጊታችሁ ተቆጠቡ፣ እንዲሁም በአካባቢው ያለ መንግስት በእነዚህ አካሎች ላይ እርምጃ ይውሰድ፣
እነሱን ካላገኘ ቤተሰቦቻቸውን በህገ ወጥ ስራ ውሎ ልጆቻቸው ያደረጉ ያሉትን የህገ ወጥ ዝውውር ጨካኝና መጥፎ ተግባር እንዲተው መደረግ አለባቸው እንጂ ያልነው ወይንም በቤተሰቦቻቸው ላይ ግድያ ምናምን የሚባል ነገር እኔ በቃላቴ አልወጣም። ሁሉም ሰው እንደሚያውቀው በቁጥጥር ስር የዋሉ ቤተሰቦቻቸው ከማለት የዘለለ እንደሚባለው አጥፋቸው ብሏል ምን ብሏል የሚባል በየማላቅ ልልም አልችልም። አሁንም በህገወጥ የሰው ዝውውር ላይ የተሰማሩ ግለሰቦችን መንግስት አድኖ በቁጥጥር ስር አውሎ የዜጎችን በህገወጥ መንገድ እየሄዱ በየባህሩ ያሳ ቀለብ በየመንገዱ በየጫካው ያለቁ ያሉ ወገኖች ጉዳዩን እንዲቆም ማድረግ እንዲችል ትልቅ ፍንጭ ሰጥተናል እንጂ በምንም ነገር ሌላ ጥፋት የለብንም። እኛ በዋልነው በጎ ስራ በጠየቅነው መንገድ ላይ ያላግባብ እየተደፈሩ ያላግባብ እየተገደሉ ያላግባብ እየሞቱ ላሉ ወገኖች ፍትህ እንጂ የጠየቅነው ሌላ ምንም ነገር አላልንም። ሰላም ወገንታት፣ 3 መልእክት ላስተላልፍ ነው የመጣሁት። በአትኩሮት ብታደምጡኝ ደስ ይለኛል። ከዛን ደግሞ ካመናችሁበት የኔን ሐሳብ ሼር እና ዲዩት ሪፖስት አድርጉልን፣ ምክንያቱም ሁሉም ጋር መድረስ ስላለበት ነው። ዛሬ ማውራው በእህታችን ሀና ጉዳይ ነው። በመጀመሪያ ቁጥር 1 ላይ ለአጋጅ እንደዚሁም እዚህ ጉዳይ ላይ ተባባሪ ሆናችሁ ድምጿን ላጠፋችሁት ቁጥር 1 ይመች እና ተክላይ፣ ቁጥር 2 ልጅቷ ሞታለች ብላችሁ ስትመሩ የነበራችሁ 4 ግለሰቦች፣ ቁጥር 3 ደግሞ መረጃውን የምታውቁ 9 አብራችሁ የተጓዛችሁ ሰዎች ጉዳዮቻችን ከናንተ ጋር ነው። በተለይም 9 ያዩትን ለመመስከር የሚፈለጉ ሲሆን 6ቱ ግን በአንድም በሌላ ጉዳይ ዋና የጉዳዩ ተባባሪና ድርጊቱን ፈጻሚዎች ናቸው። ተክላይ፣ ይመች እንደዚሁም የላካችኋቸው ግብረ አበሮች መተው ቃል መስጠት የሚችሉበት ነገር ካለ አምጣቸው። ተክላይና ይመች እናንተ ናችሁ የላካችኋቸው የሚመሩትን መምጣት ከቻሉ መተው ቃላቸውን እንስማ። የቀረን የነሱ ንግግር ብቻ ስለሆነ 2 ቀን ሰጠንህ ልትገኝ አልቻልክም፣ ዳታ አልሞላውም በሚል ሰበብ ውስጥ ጠፍተሃል። አሁንም በሚመች ቤቶች እየሄድክ እያወራህን ያለው 4ቱን ሰዎች የቀበሯትን አምጧትና የቀረን የነሱ ቃል ብቻ ስለሆነ ቀጣይ ምን ማድረግ እንዳለብን እንድንወስን እርዳን። ሁለተኛ መልእክቴ ይህንን ጉዳይ ለራሳችሁ የፖለቲካ ጥቅም ያወላችሁት ላላችሁት ማለት ነው ላላችሁ የትኛውን ብሔር ውስጥ ወሽቃችሁ አማራ ስለሆነ ትግሬ ስለሆነች እንደዛ ስለሆነ እንደዚህ ስለሆነ የምትሉ ሰዎች የኢትዮጵያ ሕዝብ የሚጠይቀው ሀናን እንጂ ዘሯን አይደለም። ተግባባን? ፍትህ ስንል ለአንድ ሀና ሳይሆን ለብዙ ሀናዎች በራ ውስጥ ለቀሩት ወደፊትም እነሄ በዚህ መንገድ ሄደው እንዳይጎዱ ለሚመጡትም ትውልድ ጭምር ነው የምንሰራው። ስለዚህ ፖለቲካችሁ ከሽፏል። የምትጠጉበት መስመር አካሄዳችሁ ምን ውስጥ እንደሆነ እናውቃችኋለን። 3 ዓመት 4 ዓመት ህዝባችንን አባልታችሁ ዋጋ ያስከፈላችን ጊዜ አልፏል። ዛሬም በዛ ድራማ ውስጥ ተጠብቃችሁ የአንድ ንጹህ እህትን ህይወት ዋጋ በፖለቲካ ብሔር ውስጥ አታድርጉት። ከዛ ውጪ እዛ ላይ ወጣችሁ የምትረጩት ነገር ቤተሰቡ ይያዝ፣ እንደዛ ይደረግ፣ እንደዚህ ይታገድ፣ እንደዚህ ይያዙ ይታሰሩ ብለህ አዋጅ ምታውጅ ይህንን ነገር ከነሱ የተለየ አንተንም በትኩረት እንይዝሻለን። እንዲህ ስለሆኑ እንደዚህ ይደረጉ ብላችሁ ወንጀሉ የፈጸሙት እያሉ ቤተሰቦችን ትኩረት ማድረግ ማንም ሰው የሌለበትን ጉዳይ ያካተታችሁ በዘር ውስጥ ተቧድናችሁ ለማጥፋት የምትሄዱትን እናንተም የምታደርጉት ነገር ማንም የሚረሳው ስላልሆነ አስቡበት። ስለዚህ እናንተም የጉዳዩ ተባባሪ ከመሆን ባለፈ ጄኖሳይደሮች ናችሁ፣ እንጠይቃችኋለን ማለት ነው። ሁሉም ብሔር ውስጥ ያለው በመልካም ልብ ሰው ስለሆነች የሚጠይቀው እናንተን ይጠይቃችኋል። ጥጋችሁ የምትይዙ ከሆነ በራሳችሁን ፖለቲካ ጥጋችሁን ይዛችሁ ስሩ። በአንድ ነፍስ አትቀልዱ። ይህንን የምታደርጉባቸው መንገዶች ደግሞ እግር በእግር እናውቃችኋለን። ተከታትለን እናንተም የምትሰሩትን ሴራ እያከሸፈን የእህታችንን ነፍስ በአካል እንድትመጣ እናደርጋለን ማለት ነው። 3ኛ መልካም ልብ ላላችሁ
ሀና ጉዳይ ይመለከተኛል ብላችሁ እንደ ሰው መልካም ነገር ያደረጋችሁ ብሔር፣ ዘር፣ ሃይማኖት ሳትሉ ዋጋ ለምትከፍሉ እህት ወንድሞችና ለመላው ዓለም ላይ ላላችሁ ደግ ሐሳቢዎች ማስተዋላችሁ እንዳይነጠቅ በዘረኞቹ ውስጥ እንዳትገቡ ጥንቃቄ አድርጉና ለእህታችን ፍትህ የምንጠይቅበትን መንገድ እንጠይቅ፣ እናስተውል። በጅምላ ሂዱና እንደዚህ አድርጉ ስትባሉ የነሱን ሐሳብ የምታስተላልፉና ሪስክ ውስጥ የምትገቡት ወንድሞች ጥንቃቄ አድርጉ። በዚህ ሰዓት ለሀናም ቢሆን እዛው አረብ ሀገር ላይ ያሉ እህት ወንድሞቿ ከሷ በላይ የሚቀርቧት የሉም። ነገ በራሳቸውም ላይ ሲደርስ ስለሚታወቅ ከዳር ቆመው የትም ምክንያት ፈጥረው ምንም ሊያደርጓችሁና ሊረዱላችሁ ማይችሉ ሰዎች ጋር ዲፔንድ አድርጋችሁ በዘር ፖለቲካ ውስጥ ቀርታችሁ የአንድ ዋጋ የሺህ ሰዎች ዋጋ ሆኖ ዋጋ እንዳንከፍል ተጠንቀቁ። ስለዚህ እነዚህን በዘር የሚያቧድኑን ሰዎችና እውነትን የሚደብቁ ሰዎችን የምንዋጋው በጋራ ነው። ፍትህ ለሀና ነው ማለት ያለብን። እነዚህ ሰዎች ስራቸውን ሲሰሩ ድንበር ላይ ያንን ህገወጥ ነገር ሲያደርጉ ዘር፣ ሃይማኖት፣ ቤተሰብ ብለው አይደለም የሚያማክሩት። ለራሳቸው ህይወት ነው ሲሰሩ የነበረው። የወንጀል ተባባሪዎች አትሁኑ። ከዚህ ማይንድ ውጡ። እድሜያችሁን ጊዜያችሁን የሚይዙ ፖለቲከኞች እናንተን ተጠቃሚ አድርገው የሚያመቻቹት ጉዳይ ስላላቸው ነው። ከዚህ አስተሳሰብ ወጥተን ህግ እና ስርዓት የሚከበርበትን ፍትህ ብቻ ነው የምንጠይቀው። ለዚህ ደግሞ ፍትህ ስንል ሰው የሆንን ሰዎች ወደፊት መውጣት አለብን። አንዳንዴ መልካም ልብ ያለን ሰዎች ዝም ስንል ክፎች ተባብረው በኋላ ሞታችን እንዳያውጁ። ከጦርነት ተምረናል። ወንድሙን በመግደል ሞት በማወጅ ብዙ ዋጋ ከፍለናል። ሞትም የማያስተምረን ግን ብዙ ሰዎች አሉ። ዛሬም የሚያጫርሱን፣ ትላንትም የሚያጫርሱን። ይሄ ጉዳይ የአንድ እህት ጉዳይ ነው። ይሄ ጉዳይ የሁለት ቀንደኛ ደላላና አሸጋጋሪዎች እንደዚሁም የአራት ተባባሪ ሰዎች ጉዳይ ነው። የስድስት ሰዎች ጉዳይን በህብረተሰብ ውስጥ አትከልሉት። ተክላይ መጠየቅ ካለበት እንደ ተክላይ ነው። ቤተሰብ ጋር፣ ዘመድ ጋር፣ ብሔር ጋር እንደዚህ ያዙ የሚለው ድራማ ውስጥ መግባት አያስፈልግም። ስለዚህ በዚህ ነገር አሁን የምንፈልገው የመጨረሻ ነገራችን ተክላይ አራቱ የላካችኋቸው ሰዎች ተክላይና ይመች የላካችኋቸው ሰዎች በአካል መጥተው መስጠት ያለባቸውን ቃል መስጠት ስላለባቸው እንስማቸው፣ የነሱ ቃል ስለቀረ። ከዛም በኋላ ህዝቡና ምን መደረግ እንዳለበት መፍትሄዎችን እናመጣለን እኛ። ስለዚህ ተክላይ የምትሰማኝ ከሆነ ይመች የምትሰሙኝ ከሆነ የላካችኋቸው መሪዎቻችሁ ሞታለች ያላችኋቸውን አቅርቡ፣ እናንተም ቅረቡ። ከዛን ቃላችሁን ስጡ። በቲክቶክም ቢሆን አይ ቃላችንን ከሰጠን በኋላ ምን ይደረጋል የሚለውን እናወራበታል። መጀመሪያ የቀበሩት ሰዎች ይምጡና መረጃ እንሰብስብ፣ እንፈልጋቸዋለን እነሱን። ከዛም በኋላ ምን እንደምናረግማ እኛ እናውቃለን። እሺም እምቢም ብለን ለመቀበል እናንተ የምታመጡትን ሐሳብ እኛ የምናወራውን ሐሳብ ለመቀበል መጀመሪያ እናንተን ምን ጠይቃችሁ ነገር አለ። ይሄ ሳይጠየቅ ሌላ ይመርመራ እንደዚህ ገለልተኛ የሚባል ድራማ ውስጥ አትግቡ። እሱን እናንተ አይደላችሁ የምትወስኑት። አከተመ። ስለዚህ በመጨረሻም በፖለቲካ ውስጥ ተደብቃችሁ የራሳችሁን ዓላማ የምታራምዱ አይሳካላችሁም። ምን ፈልገው ተክላይ ይመች እንደዚሁም ሀናን የቀበራችሁ ሞተች ያላችሁን አራቱን ሰዎች አለቅ። ከዛ ውጪ ምንም ብትሄዱ እኛ ከዚህ መስመሩ ስለቀን አንወጣም። እርግጠኛ ሆነን የምንነግራችሁ ይሄንን ነው። እኔ የምለው ለእናንተ ጥያቄ ያለኝ ያንን ጉዳይ ወደ ምን መውሰድ ፈልጋችሁ ነው? ምን ማድረግ ፈልጋችሁ ነው? መፍትሄ መስጠት ፈልጋችሁ ነው? መፍትሄ መስጠት ከፈለጋችሁ ታዲያ ለምንድን ነው ቤተሰቦቿን፣ ዘመዶቿን፣ ወገኖቿን አነጋግራችሁ መበደላቸውን፣ መገፋታቸውን በህይወት ያለሽ ልጅ የለም ተብለው ሞታለሽ ተብለው ተረርተው ብዙ ችግር ደርሶባቸው ሞታለሽ በተባለ በሶስተኛው ቀን ለባለቤቷ በህይወት እንዳለሽ ተነግሮ ባለቤቷን ለምንድን ነው የማትጠይቁትና በምትፈልጉ ጉዳይ የማትሄዱት? ብቻችሁ ምን እያደረጋችሁ ነው? ያና ጉዳይ እኮ የአንድ ሰው ጉዳይ አይደለም፣ የህዝብ ጉዳይ ነው። መነጋገር ካለባችሁ ደግሞ ከህዝብ ጋር ነው። ወደ ምን ለመውሰድ ፈልጋችሁ ነው ጋይስ? ወደ የትም አይሄድም። ልጅቷ በህይወት አለች። ማንም ዲኤንኤ ምርመራ ያደርጋል። ሰላም፣ እንዴት ናችሁ? ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ኢትዮጵያን አድርሱልኝ። እንግዲህ ሰይድ ወንድማችን የቮይስ መልእክት
የይቅርታ መልእክት አስቀምጧል። በእኔና በገጠር ልጅ ዙሪያ ምንም አይነት እንከን የሀሳብ ልዩነት ጥላቻ የለም። በጣም የምወደውና የማከብረው ታናሽ ወንድሜ ነው። በነበረው ጉዳይ ላይ እንዳየሽው የልጅቱን ሀቅ ለማውጣት ስንል ብዙ መስዋዕትነት ከፍለናል፣ ብዙ ሰዓቶችን ገድለናል። ስሜታዊ በመሆንና አንዳንድ ጊዜም ራሳችን ባለመቆጣጠር ክፉ ቃላት ስለተናገርኩት በጣም ይቅርታ ላኪለት። ከልብ የመነጨ ይቅርታ ጠይቀዋለሁ። በመቀጠል ደግሞ ስሜን አጥፍተሃል ባለው ዙሪያ አንደኛ በሶሻል ሚዲያ ሲንሸራሸር አገኘሁት። ማን ነው እውነተኛ እነሱ ጋር ሄዷል ብዬ ቁጥሩን አፈላልጌ ቁጥሩን ተቀብዬ ደወልኩለት። አዎ ሂጃለሁኝ አለኝ። ለዛውም ሂጃለሁኝ ስላለኝ አመጣሁት። የገጠር ልጅ አልተደማመጡም። እኔም መጥፎ ቃል እንድናገር አደረገኝ። በዛውም በቃ ሄሊማ ሊያደናቁረው እውነተኛ ሰው ነው፣ እውነተኛ ምስክር ሲመጣ አደናቁሮ እንደዚህኛም ስሜታዊ የሚያደርገን ለምን ነው ብዬ እሱም እንደዋር አድርገናዋል። እኔም ሰድቤዋለሁ። በዚህም ጉዳይ ይቅርታ ማለት ትልቅነት ነው። ታናሽ ወንድሜ ነው፣ በጣም ወደ ወንድሜ ነው። ያውቃል ይሄ ነገር ሳይመጣ እንዴት እንደማከብረው እንደምንከባበር። ስለዚህ እንደ አጠቃላይ ለተፈጠረው ችግር በጣም ይቅርታ ወንድሜ የገጠልኝ። የእህታችንን በህይወት መገኘት ደግሞ ሁላችንም በጉጉት እንጠብቃለን። አውዬ እንግዲህ አንቺም በመልካም ውለጂ ሁላችሁም ሰላም ብያለሁኝ። በመቀጠል የገጠር ልጅም ሆነ ሌሎቹን ንጹሃን የቲክታክን ማህበረሰብ ማለት ነው በእኔ የተቀየመ ካለ ከልብ የመነጨ ይቅርታ ጠይቃለሁኝ። አንዳንድ ጊዜ እውነት ለመናገር የምናገራቸው ነገሮች በኮሜንቶችም ንዴት ይሁን ስሜታዊ ሆነን ሪካርድ ተቀድተው ውጭ ላይ ስናያቸው እኔ ነኝ አይደለሁም ብለን ራሳችን እንድንጠይቅ የሆንበት አጋጣሚ ብዙ። እንግዲህ ሁላችሁም እንደሰማችሁት ነው። በውሸት መረጃ ይታገት ይገደል ምናምን ስትሉ የነበራችሁ አንዳንድ ግለሰቦች አላችሁ። እንግዲህ እናንተን ፈጣሪ ልቦና ይስጣችሁ። ከጎኔ ሆናችሁ የገጠር ልጅ አይዞ ስትሉኝ የነበራችሁ ውድ እህት ወንድሞቼ በጣም አድርጌ አመሰግናለሁ። በተጨማሪ ሀቢባ ሀቄ እንዲወጣ ያደርግሽልኝ ጀግና ሴት ነሽ። በጣም አድርጌ አመሰግናለሁ። ፈጣሪ የእህታችንንም ሀቅ ያውጣላት። ሰላማችሁ ይብዛ። አመሰግናለሁ። ብሬክስ መጀመሪያ ቪዲዮ የለቀቀው ብሬክስ ነው ስትባል ነበር ምናምን የሚል መረጃ ስለመጣ እሱን ክሊር ለማድረግ ያክል ነው። ትክክል። ከኔ በፊት ቪዲዮ የሰራው ብሏል የገጠር ልጅ ብሬክስ ነው። እኔ ከሱ በፊት ይሁን ከሱ በኋላ ይሁን ምናምን እሱን እኔ አላስተውስም፣ ግን ያው ቪዲዮን የሰራሁበትን ነገር ነው ማብራራት የምፈልገው እኔ። ኦኬ ወል እንግዲህ እኔ ባለፉት በርካታ ዓመታት በሳውዲ አረቢያ ከነበረኝ ቆይታ ጀምሮ እንግዲህ ያው በስደት ላይ ያሉ ወገኖቼን የሚገጥሟቸው መሪ ፈተናዎችና ድምጽ በመሆን ያው ስንቀሳቀስ መቆየቴን ሁሉም ሰው ያውቃል። ኦኬ እንዲሁም በቀይ ባህር አሳራት የሚሆኑት በየበረሃው የሚረግፉ በሳውዲ ድንበር ላይ በከባድ መሳሪያ የሚጨፈጨፉ እንደ ቅጠል የሚረግፉትን ወገኖቻችን በሙሉ የየመን የጅቡቲ እንዲሁ አይኦኤም የሚባለውን በየመንም በጅቡቲም ያለው ማለት ነው የነሱን መረጃዎችን በመከታተል እንዲሁም ደግሞ የጅቡቲ የየመን የዜና አውታሮችን በመከታተል መረጃዎችን በሙሉ ሳጋራ ቆይቻለሁ። ዓላማዬም መረጃ መስጠት ብቻ ሳይሆን የህገወጥ ስደት አስከፊነቱን በማሳየት ያው ለወጣቱ ግንዛቤ መፍጠር ነው። ምንም ሌላ ታሪክ የለውም። ወደ እህታችን ሀና ጉዳይ ስንመለስ ግን መርዶዋ በተሰማበት ወቅት ያው በወቅቱ የነበሩ የሶሻል ሚዲያ ገጾች በሙሉ በሀና ሟሟት ዙሪያ በሚናፈሱ የተለያዩ መላምቶች ተሞልተው ነበር። ይሄ ማንም የሚያውቀው ሀቅ ነው። እኔ ደግሞ እንደ አንድ የሶሻል ሚዲያ ኢንፍሉዌንሰር እንዲህ ያሉ ስስ ሲሆን ማለት ነው ሴንሲቲቭ ኢሹዎች ሲከሰቱ ያው በዘፈቀደ የራሴን ግምት ከመለጠፍ እቆጠባለሁ። ይልቁንም ለጉዳዩ ቅርበት አላቸው ከሚባሉ ወገኖች ትክክለኛ መረጃን ለማግኘት ነው የምሞክረው ጥረትም ማደርገው። በወቅቱ እኔ ቪዲዮ ከመስራቴ በፊት ይነገር ከነበረው ስለ እህታችን ህልፈት ብቻ ነበር። በዚህ መሃል ግን አንዲት የፌስቡክ ተመልካቼ ያው የረጅም ጊዜ ተመልካቼ ናት አውቃታለሁ።
በምሬት እና በጥልቅ ሐዘኗን ስትገልጽ ነበረች። ለሃና ያው ስለሃና በጣም እያዘነች ነበር ስትገልጽ የነበረውና በዛን ሰዓት ደግሞ ሶሻል ሚዲያ ላይ ዝም ብሎ በዘፈቀደ የሚለቀቀውን ዜና ማመን ትንሽ ይከብድ ነበርና ለሃና በጣም ቅርብ ሶሪ ደወሉብኝ ተቋረጠ መሰለኝ። አሁን ይሰማለው ይሰማል ብሬክስ። እሺ ያው ልጅቷ ለሃና በጣም ቅርብ እንደሆነች ስለተረዳው ካለው ነገር ሁኔታ አንፃር ከምትፖስታቸው ነገሮች አንፃር በውስጥ መስመር አነጋገርኳት። ያው በውስጥ መስመር ሳነጋግራት እኔ የጠየቅኳትን ሀቡ ልኬልሻለሁ፣ ግን እዚህ ላይም ልድገመው የጻፍኩላትን ነገር ማለት ነው። ስክሪን ላይ ማሳየት ከተፈለገ ማሳየት እችላለሁ እኔ በትልቁ ማድረግ ከተቻለ ማለት ነው። ወይም ደግሞ ማንበብም ይቻላል። አንቺም ጋር ልኬዋለሁ። በጊዜው በዓል ነበር። ሰላም እንደምን አለሽ ሙሉ እንኳን አደረሰሽ እህት። የዚህች እህታችን አሟሟት እጅጉን ልብ ይሰብራል ይመስለኛል። አንቺ በቅርበት ታውቂያታለሽ። ኢቃማ ልታመጣ በየመን እየተመለሰች እያለ እንደተጎዳች አንዳንድ ሰዎች ፖስት ስር እያየው ነበርና ባህር ላይ ነው የተጎዳችው ወይስ ድንበር ላይ ነው ብዬ ጠየኳት። ኦኬ ደወለችልኝ። ቢዚ ነበርኩ አልመለስኩም። ከዛ በጽሁፍ እግዚአብሔር ይመስገን እንዴት ነህ? ድንበር ነው ደክሟት ልቤን ብላ ውሃ ስጡኝ ብላ በዛው ሞተች። ሬሳው ራሱ መነሳት የማይችልበት ቦታ አለች። ኦኬ ከዛ ግዚኦ እንዴት ልብ ይሰብራል የመለስኩላት። ቀጥላ እሷ ኢቃማ ልታመጣ ነበር ሄደችው። የዛ አመት ነበር የወለደችው። ብታይ ተቃጠልን አለችኝ። እግዚአብሔር ነፍሷን ይማረው። በጣም ልብ የሚሰብር ክስተት ነው። ፈጣሪ መጽናናቱን ይስጣችሁ በሚል ተለያየን ማለት ነው ከሷ ጋር። እንደባችሁ አይደለ?